ታያት የዚህ ሁሉ ያስለቀሰችው ሱሱ ታዋቂ ስለሆነች የሱሱ ወጣ እንጂ በጣም የብዙ ሰው እንባ አለባት። በጣም የብዙ ሰው ህይወት አበላሽታለች። ፈጣሪ ደግሞ ማለት ነው ይዘገያል። እንድትማር እድል እየሰጣት ነው። እድል በልጇ በቤተሰቧ በምኗ ማይምጣ እራሷ አልጋ ላይ ማቃ አልጋ ላይ ሆና የበደለቻቸው ምስኪን ድሃዎች ያስለቀሰቻቸው እንባን ትቁጠራቸው። እራሷ እየቆጠረች ታልቅስ ነው ምለው። እኔ ሱሱ ታዋቂ ስለሆነች ነው የሱሱ በደል አደባባይ የወጣው። በጣም ብዙ ቤት ይቁጠራቸው በእሷ የተበደሉ በእሷ ህይወታቸው እየተበላሸ ሰዎችን በጣም ብዙ ሁኔታ የመጡ ፈርተው እዛው ሀገር ላይ ስላሉ ፈርተው መናገር ይፈሩ በጣም ብዙ አሉ። ከዛ ሀገር ይውጡና እኔ ራሴ እያመጣው እዚህ ጋር አሰማችኋለሁ። ከራሳቸው ከዛ ሀገር ከወጡ በኋላ ብዙ ሰዎች ኮንታክት አድርገውኛል። እኔ በእሷ በጣም ብዙ በደል ለወንድ የሸጠቻቸው በጣም ብዙ ያደረገቻቸው፣ ግን እዛው ሀገር ላይ እያሉ ደፍረው እሷን መናገር አይችሉም። ይፈሯታል፣ ጠንቋይዋ ይፈሯታል። ገባችሁ? ስለዚህ ኢትዮጵያ ከገቡ በኋላ እያንዳንዳቸው እየመጡ ቪዲዮ አብርተው ያደረሰችባቸውን ነገር ይናገራሉ። ሱሱ ታዋቂ ስለሆነ ለማወቀ ሱሱን ያቺ ፌክ አካውንት የተከሰስኩባት ፌክ አካውንት ማለት ነው። የእኔ ውድ በጣም አዝኛለሁ ምናምን ብላ ስጽፍልኝ አይ አንቺ እግርሽን ሰቅለሽ ቁጭ ብለሽ አንቺ በሰራሽ ወንጀል እኔ ታስሬ 2 ሀገር ተጠርዤ በካልቸው ብላ አባረሩኝ ምናምን አልኳት። ከዛ እንቅልፍ እየተኛው አይደለም ማለች። እኔ ጸጸት እያንገላታኝ ነው። እኔ ያደረግኩት ያንን አንቺን ስለምወድሽ በጣም ስላመመኝና በእኔም በራሴ የደረሰ በእሷ የደረሰብኝ ግፍ ስላለ ነው። እና አንድ ቀን ማንነቴን እነግርሻለሁ፣ ገልጽልሻለሁ። አሁን ማንነቴን ልነግርሽ አልፈልግም። እሷ እኔ ላይ ያደረገችውን ነገር ስላደረገችብሽ ለዛ እኔ አንቺን ያገዝኩ ያልተሰምቶኝ ነበረ። አንቺ ብለሻል አለች። እንቅልፍ አይተኙም፣ አቃዣቸዋለሁ፣ የህሊና በሽታ እሰጣቸዋለሁ እንጂ የራሳቸው ጉዳይ ብለሻል። እንቅልፍ ያጣሁት እኔ እንጂ እነሱ አይደሉም። ምክንያቱም እኔ ባደረግኩት ነገር በማታውቂ ተጠርጥረሽ ታስረሽ ለዚህ ደረጃ የበቃሹ በእኔ የተነሳ ነው ብዬ መቼም ራሴን ይቅር አልለውም ብላ ነው እያበደች ቮይስ ላከችልኝ። ግን ቮይሱ ምን አድርጋው ነው ይሄ የሆነ ኢፌክት አድርጋበታለች። አልኳት እንግዲህ ከመሀላችን ያለች ሰው ነች ስላት በፍጹም አለች። እና በቃ እንደዛ ብላ ስትለኝ ፈጣሪ ለእኔ ሲጀመር ሰበብ ነበር የሚፈልጉት እኔ ለመጣል ለማስወጣት ከዛ ሀገር። ሲጀመርም እንደዛ ነበር አይደል እንዴ? እኔ አንድ ቃል እስቲ እነሱን ተናግሬያለሁ። እኔ ክፉ ቃል እኔ ወላሂ አይ በእስር ቤት ሆኜ ያመመኝ ንጹህ መሆን አንቺ እዛ ሀገር ላይ አይመስላትም። ይኸውልሽ አንቺ እዛ ሀገር ላይ እያለሽ እሷ የሚያልፍላት አይመስላትም። እሷ ጋር ገበያ የሚመጣ አይመስላትም። ስለዚህ ያለው ብቸኛ መንገድ የሚከፈለው መስዋዕትነት ሁሉ ተከፍሎ አንቺን ከዛ ሀገር እንድትወጪ ማድረግ ስለነበር፣ ግን እንኳን ወጣሽ። ሱሱ በጣም የምትደሰችበት ከዛ ሀገር እንኳንም ወጣው የምትይበት ቀን ይመጣል በቅርቡ። ከዛ ቆሻሻ መሀል ተነቅዬ እንኳን ወጣው ይህ ነበር። እንኳንም በህይወት ይኸውልሽ አላህ በጣም ስለሚወድሽ ነው ከነ ሙሉ አካልሽ ከዛ ሀገር የወጣሽው እንጂ የሆነ ነገር ትሆኚ ነበር። የሆነ አካልሽ ይጎል ነበር ወይ ታብጂ ነበር። አብደሽ ነበር ከዛ ሀገር የምትወጪው። አብደሽ ወጥተሽ አማኔል ከምትገቢ እንኳን ከነ ሙሉ ጤናሽ ወጣሽ። አልሐምዱሊላህ። ልጇና ባሏ ምንድን ነው ምን እንዳታመጣ ነው ልጇና ባሏ ላይ ይህን ያህል ፓወርማ አትስጧት ለአንድ ተራ ጠንቋይ። እንትን አንቺ እንኳንም በጤና ወጣሽ። ሁሌም እንኳንም በጤና ከዛ ሀገር ወጣው ብለሽ ታመሰግኛለሽ። እንኳን ሳታብጂ እንኳን አካልሽ ሳይሆን ገንዘብ ነው የከሰርሽው። ሌላ ምንድን ነው? ገንዘብ ነው። ገንዘብ ይተካል፣ ይሰራል፣ ይመጣል። ትሰሪያለሽ፣ ይመጣል። ምክንያቱ ከጎንሽ አለን። እኔ ባለኝ ነገር ሁሉ ከጎንሽ ነው። ትሰሪያለሽ። ኑሪልኝ እኔ እናት፣ ኑሪልኝ እኔ እናት። ኧረ አልሐምዱሊላህ። እኔ እዚህ ደረጃ የደረስኩት ብቻዬን ነው። አይባ ብቻዬን በልጅነቴ አረብ ቤሩት ሄድኩ። ተፍ ተፍ ብዬ ቤሩት ህዝብ ያውቃል። ተፍ ተፍ ብዬ ከምን ተነስቼ እዚህ ደረስኩ ብቻዬን። እኔ አሁን ዛሬ ህዝብ አለኝ፣ ከስተምራለሁ፣ የሚወደኝ ሰው አለ፣ እሰራለሁ። ገባሽ? አያሳስብም። ስራ ብቻ መጀመር ነው የሚጠብቅብኝ። እጀምራለሁ። ከበፊቱ የተሻለ ሆኜ እሰራለሁ። እኔ ለሚወደኝ ሰው ስል ብቻ ቆሜ ሜድ መስራት፣ እነሱ ራሱ ያለቀሱን ማበስ ነው የምፈልገው። ገባሻ? ወላሂ በጣም ብዙ ሰው ነው እያለቀሰ ያለ ወደ እኔ ጋር ማለት ነው። በጣም የተሻለ ቦታ ሄደሽ ትሰሪያለሽ። እኛ በስራዋ ሁላችንም ከጎኗ ልንቆም ይገባል። ፎሎ ያላደረጋችኋት እንዳለ በእናታችሁ እዚህ ጋር ያላችሁ 13,000 ህዝብ ፎሎ አርጓት። ሱሱዬ ፎሎ አርጓት። በዚሁ አካውንት ነው ስራዋ የምትቀጥለው። የተሻለ ሀገር ትመጣለች፣ ትሰራለች። እኛ ከጎኗ እንቆማለን። እየሰራች ህይወቷ የተሻለ ቦታ ትደርሳለች። ገባች? እዛ ቦታ ላይ ባትወጣ ህይወቷ መቼም አይቀየርም።
እዛ ቆሻሻ ነገር ላይ ሆና እንደዚህ ተደርጎባት ሚልኳን እየተሰቃየች ህይወቷ ጠብሲል ስደፍን ነበር የሚሆነው። ስለዚህ አላህ ስለማይሳሳት ነው ከዛ ሀገር ነቅሎ ያስወጣሽ። እንኳንም ከዛ ሀገር ወጣሽ ሱሱ እመኝኝ። ከዛ ባትወጪ አንቺ ሰው አትሆኝም ነበረ። እንኳንም አልሐምዱሊላህ። አረ አቡዬ እኔ ልጄ ራሱ በጣም እጨነቅ ነበር፣ ግን አክስቷለች በጣም መልካም ሰው ናት። እኔ ስወልድ እንኳን ያረሰችኝ እሷ ናት። እና አንዳንዴ አባትና አክስት ባይኖረው አስቢው፣ ብቻዬን ስደት ላይ ወልጄ ቢኖረው ጥዬው ገብቼ ጎዳና ሆነብኝ ማለት ነው። እና አሳረፈችኝ በቃ እንደውም ከኔ በላይ እናቱ እስር ቤት ስለሆነች ከኔ በላይ ይዛው ወላሂ ተንከባክባልኝ በቃ አሳምራ እውነት ብስሚላ ምን ብዬ ልንገርሽ። እና ከጠበቅኳት በላይ አልጠበቅኳትም ነበረ። ሲጀመር እሷ እኔና እሷ ራሱ ልጄ ነው ብለን የምንጣለው የኔ ልጅ ነው የምትለው እሷ ሲጀመር ገባሽ። እና በጣም ተንከባክባልኝ ልጅ አላት። እሷም ከልጇ ጋር አንድ አይነት እያለበሰች ልደቱ ደግሞ እስር ቤት ሆኜ ነበረ። ልደቱን አክብራ ተንከባክባ በቃ ምን ብዬ ልንገርሽ። ብስሚላሂ ረህማን ረሂም። አንዳንዴ ሰው ሲኖር ደስ ይላል። እሷ አሁን ባትኖረ ይኖረው ልጄን ምን ይውጠኝ ነበረ። እኔ አብድ ነበር ሲጀመር እዛ እስር ቤት ውስጥ አንድ እብድ የሚያማት አበሻ መጣ። እሷን ካየው ቀን በኋላ ነው የጠነከርኩት። አልሐምዱሊላህ ብዬ ነቃ ደንገጥ ያለ አይምሮ ታማሚ የእናቷን ስም መጻፍ አትችልም። በአንድ ቤት ነው የሚያስሩት። አይምሮ ታማሚም ጤነኛም አንድ ላይም ልጅቷ በቃለች እኮ ቤተሰቧና እናመስግናት። አክስትየውን ካለሽ እዚህ ፍላወር እሷ ናት። ቡቡዬ ነው የሚለው የታል ልቤ ያው እየላከች ነው። ቡቡዬ አበባ የላከች ቡቡዬ የሚለው አካውንት ይሳ ነው። ቡቡዬ ላቭ 44 ያንቺና የቤቢ ፕሮፋይል ነው። አቡዬ እንዴት ነሽ? ሰላም ደህና ናችሁ? አለን። ሰላም ነሽማ? እግዚአብሔር ይመስገን። ሁላችሁ ሰላም? ሁላችንም ሰላም ነው። ውዴ የዚና እናት ነኝ። ያው ልጅሽን ወየኔ ጨረቃዬ ወየኔ አባት አምብሹ ቲክቶክ شفتها لحبيبة؟ لا حبيبة أنا بحبك حبيبي كيفك يا روحي أنت يا عمري وش قلت لك تعي حكيمة مين؟ لا ماما لا اشتقت لك أنا كثير اشتقت لك مامي أنا اشتقت لك ليش ما عم تيجي لعندي؟ قال له لبابا كدني لعند ماما لبكرة بدي شيء فراملي إلي يعني بتجيني لعندي؟ بدك تيجي؟ بكرة اشتقت لي؟ تيجي መጮቻ ነው እኮ የሚያደርገኝ። እኔ እሱ መጮቻ ልቤታው በጣም የምናመሰግነው በጣም የእውነት ልጄ ነው። አውዬ እጅና ለእጅ ተያይዘን ነው የወለድነው። እጅ ለእጅ ተያይዘን እንዲህ አብረን ጨዋን የወጣው ከውስጥ ራሱ በጣም ነው የምናመሰግነው በእውነት አንቺ ስላለሽ ነው ልቧ እንደዚህ ያረፈው። መልካም አክስት ስለሆንሽ አክስት እናመሰግንሻለን። ያኔ ቆንጆ የኔ እናት አቡዬ፣ እኔም አንቺን በጣም ነው በሷ ጉዳይ ማመሰግንሽ። የባዳ እህት ነሽ፣ ጥሩ ሴት ነሽ፣ የሴቶች ቋሚ ጠበቃ ነሽ። እግዚአብሔር እድሜና ጤና ይስጥሽ፣ በልጆች ይካስሽ። ለእኛ እንደቆምሽ አለሁ እንዳልሽን እመቤቴ ተቅረብሽ፣ በሰላም ትገላግልሽ የኔ እናት። አንቺ ማልቀስ ሳይሆን አሁን ደስ ሊልሽ ነው የሚገባው። ይኸው ወጣችልሽ እህትሽ፣ መከታዋ ነሽ፣ ጋሻዋ ነሽ። አንቺን በጣም ጥሩ ሰው ነሽ። በጣም ነው የምናመሰግንሽ በሱሱ ጉዳይ። አንቺ ስላለሽ ነው እንደዚህ ስለ ህፃኑ ሳትጨነቅ እንደዚህ ደስተኛ ሆና ያለችው። አንቺ ስላለሽ ነው። በጣም ነው የምናመሰግነው። ግዴታዬ፣ ስጋዬ፣ ደሜ ነው፣ ግዴታዬ ነው። ይሄ ውለት አይደለም። እኔ ልጄ ነው ልጁ። እሷም ሳትኖር እኔ ጋር ሁል ቀን እንደመጣ እንዳደረ ነው። እንኳን መከራ ውስጥ ሆና በሰላሙ ጊዜ ያለ እኔ ያለ እሱ አይሆንልኝም። አሁን እኔ ጉዴ ፈላ
ይባላል ሲሄድ። ናፍቆቱ ጉድሽ ነው እንግዲህ። ጉዴ ፈላ፣ ጉዴ ፈላ። ወይ ወይ እኔ ልጅ ወይ እናቴ እናቴ ፍቅርዬ ወይኔ እናት አባት ናፈቅሽኝ ይገናኛሉ በቅርቡ ሻላ በጣም በቅርቡ ሁሉ ያቀንበጣም ደስታቸውን ባየን እናት በጣም በቅርቡ አደራዬን አስረክባለሁ በቅርቡ። እኔ ደግሞ በናፍቆት እሰቃያለሁ። ተረኛ አይዞሽ አይዞሽ አንቺ ያለሽ ከሷ መቼም እኔ እሄዳለሁ፣ ወረቀት አለኝ እሄዳለሁ፣ አያቸዋለሁ። ብቻ ባሉበት ደህና ይሆኑልኝ እነሱ ብቻ። ምንም አይደለም። ናፍስትየውን እና ሱሱ በቅርቡ ልጅሽ ጥፍሽ ሲገባ ለማየት ከአንቺ በላይ በጣም ጓግተናል። እኔ ደግሞ በጣም ቆዮ ከጓጓ ብቻ ወይ 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 ዮናስ ገብሬ ስሙን እስከ አባቱ ነግሯት ሄዳል። ነገር ታላንዴ ልጅ አላት እሷም የኔ ልጅ እናት እየተጣሉ ጓደኛ አላስወራሉ። ባባ የእሷ ልጅ አላት፣ የ2 ዓመት ልጅ እኮ ጓደኛ እንዳይደብረው። በጣም ለሚወደው ብታይ በጣም ልጅ ከልጅ ጋር ከሆነ ይረሳል። ገባሽ አይደለ? አዎ አዎ። ብቻውን ቢሆን ኖሮ በናፍቆት ይጎዳ ነበር። ግን እኩያ ልጅ ስላለ ከልጅ ጋር ሲሯሯጥ ይረሳል። ገባሻ? መሰለኝ መሰለች እስር ቤት አቡ 2 ይዛልኝ መጣለች ማለት ነው። እንዴት እንደሆነ ብታየው ፖሊሶቹ ፊት አረብኛው፣ ከዛ ፖሊሶቹ ምንድነው ይሄ የምን ልጅ ነው የልብኔ ልጅ ነው ሲሉኝ፣ አይ ኢትዮጵያዊ ነው አባቱ ኢትዮጵያዊ ነው አንቺ ኢትዮጵያዊ ለምንድነው ከኛ በላይ የሚያወራው ብለው ላስኪጠይቅ ቅውጥ ነው የሚያደርገው። አስገቡ። ከዛ ገብቶ እንዲይዞኝ ለወስድሽ ነው የመጣሁት ነው ውጭ አዝነውልን ይተውናል። መገናኘት እኮ አይቻልም። ይለቁታል። በሱ በአንደበቱ ጣፋጭነት ይለቁትና ይገባል። ከዛ አቅፍ አድርጎ እናቴ ልወስድሽ ነው የመጣሁት ሲለኝ እኔ አለቅሳለሁ። ከዛ ለምንድን ነው የምታለቅሺው? አታልቅሽ እያለ እየጠረገልኝ የእኒድ ወይም ደግሞ አንቺ ጋር አስገብኝ ትምህርት ቤት ነኝ ነው የምለው። ትምህርት ቤት ፖሊሱ ታዲያ ምን ይሰራል ይለኛል። ትምህርት ቤት ላይ ነበር ብለው ደብተር እስክሪብቶ ምናምን ይዤ ነው መውጣው ላሳየው ማለት ምስልለት ለሱ ምጽፈው ምናምን። ከዛ በቃ ትምህርት ቤት ነኝ ስለምለው እሺ እኔም ከአንቺ ጋር ልማር በቃ መማር እፈልጋለሁ ከአንቺ ጋር። እሱ መጥቶ ሲሄድ በጣም ነው የምታመመው።